እህም። ምናልባት ከ65 ሚሊዮን ዓመታት በፊት ዳይኖሰሮችን ከምድረ ገጽ ያጠፋው ምስጢር የተፈታው አዎ፣ በሳይንቲስቶች ስሌት መሆኑ። ልክ ነህ። ሳይንቲስቶች እኮ የሶስተኛው ዓለም ጦርነት ምድርን እንዴት ሊያጥፋት እንደሚችል ለማስላት በሚሞክሩበት ጊዜ ነው ይሄንን ምስጢር ያገኙት ብል ማን ያምናል? ግን እውነታው ይሄው ነው። እውነት ነው። በጣም አስገራሚ አጋጣሚ ነው። አዎ። እና በዛሬው የጥልቅ ዳሰሳ ዝግጅታችን የምንመረምረው ይህንን እና ሌሎች እጅግ አስገራሚ ጉዳዮችን ነው። እንግዲህ የሰው ልጅ ጦርነትን ሲያስብ ያው አብዛኛውን ጊዜ ወደ አእምሮ የሚመጣው የፖለቲካ ሽኩቻ፣ የታሪክ መዛግብት ወይም የወሰን ግጭት ነው። ልክ ነሽ። ወይም ደግሞ ልክ እንደ ቼስ ጨዋታ አንዱ አሸናፊ ሌላው ተሸናፊ የሆነበት ሂደት ተደርጎ ነው የሚታሰበው። በትክክል። ነገር ግን የዛሬው ዳሰሳችን ጦርነትን በፍጹም የተለየ እጅግ ንጹህ እና ቀዝቃዛ በሆነ የሳይንስ መነጽር ነው የሚመረመረው። ይሄ በእርግጥም እጅግ ጥልቅ ከሆነ አቀራረብ ነው። ምንጫችን አንድ ታዋቂ ሳይንቲስት ስለ ጦርነት፣ ስለ ጦር መሳሪያዎች የዝግመተ ለውጥ ታሪክ እና ያው ስለ ግጭት ስነ ልቦና ያቀረበው ትንታኔ ነው። አዎ። እና ይህን ትንታኔ ስናይ በሳይንሱ ዓለም በተለይም በፊዚክስ ሕግጋት ጦርነትን ስንተረጉሞ ፖለቲካው ሁሉ ወደ ጎን ይተውና አንድ ቀላል ሐቅ ላይ እንደርሳለን። ይሄውም ጦርነት ማለት ኃይልን ወይም ኢነርጂን ከአንድ ቦታ ወደ ሌላ ቦታ የማስተላለፍ ሂደት ነው። ዋው! ኃይልን ማስተላለፍ። ያው ይህ የሳይንስና የጥፋት ስብጥር እንዴት እንደዳበረ መመልከት የሰው ልጅ ቴክኖሎጂን የማሳደግ አስደናቂ ችሎታው ከስነ ልቡናዊ ብስለቱ ጋር እንዴት እንደሚጋጭ በግልጽ ያሳየናል። እስኪ ይህንን የጥፋት ስሌት ወይም ምንጫችን እንደሚለው የመግደል ምጣኔ ደረጃ በደረጃ እንየው። በጥንት ዘመን ያነበረው ጦርነት እጅግ አካላዊ ነበር አይደል? ማለቴ በሰይፍ በጦር ወይም በጎመድ የሚደረግ ፍልሚያ። ልክ ነሽ። ያኔ እኮ አንድ ሰው ከፍተኛውን ጥፋት ቢያደርስ በአንድ ጊዜ አንድን ሰው ብቻ ነበር መጉዳት የሚችለው። ማለትም ምጣኔው 1 ለ1 ነበር። አዎ፣ 1 ለ1። ይህ የ1 ለ1 ፍልሚያ ደግሞ የራሱ የሆነ ትልቅ የስነ ልቦና ጫና አለው። አየሽ? እንዴት? ማለቴ አካላዊ ስለሆነ? አዎ፣ የሌላውን ሰው ሕይወት ለማጥፋት የግድ የዚያን ሰው ትንፋሽ እስከ ማዳመጥ ድረስ መቅረብ ያስፈልጋል። የድርጊቱን አሰቃቂነት በቅርበት ማየት፣ አይን ላይን መተያየት ግድ ይላል። ይህ ሁኔታ በራሱ ጦርነትን እጅግ ከባድና በቃ አድካሚ ያደርጎ ነበር። ነገር ግን ያው የሰው ልጅ የፈጠራ አቅም እያደገ ሲመጣ የስሌትና ርቀት በፍጥነት ተቀየረ። ቀስት ሲፈተር አሁን አንድ ሰው በረከት ሆኖ ያንን አይን ላይን መታየት ሳያስፈልገው 10 ሰዎችን መግደል ወደሚችልበት ደረጃ ተሸጋገረ። እንዴ! 10 ሰው? ምጣኔው 1 ለ10 ሆነ ማለት ነው። ይሄ በራሱ እኮ ዘግናኝ የሆነ የፋብሪካ ምርታማነት እድገት አይነት ነው። በጣም ልክ ነሽ። የርቀቱ ጉዳይ በጣም ወሳኝ ነጥብ ነው እዚህ ጋር። ምን መሰለሽ፣ የርቀት ሲጨምር ርኅራሄ ይቀንሳል። በመቀጠል ጠመንጃዎች በተለይም የድሮዎቹ ሙስከት የሚባሉት ሲመጡ 50 ያርድ ርቀት ላይ ያለን መልኩን እንኳን በቅጡ የማታየውን ሰው መግደል ተቻለ። እውነት ነው። አውቶማቲክ መሳሪያዎች ወይም መትረየሾች ሲመጡ ደግሞ አንድ ሰው በቀላሉ 20 ሰዎችን መግደል ቻለ፣ ጥይት ሞልቶ። እንደገና ተጨማሪ 20 ሰዎች እያለ ይቀጥላል። ዋው! ይህ ሂደት እያደገ መጥቶ ሚሳኤል ሲመጣማ አንድ ሰው በአንድ ጊዜ መቶዎችን መግደል ወደሚችልበት ደረጃ ተደረሰ። ይህ ማለት እኮ መሳሪያዎቹ በረቁና ርቀታቸው በጨመረ ቁጥር የሰው ልጅ የሚፈጽመውን ጊዜያዊ ክብደት ያንን አካላዊ ሆነውን የስነ ልቦና ጫና እንዳይሰማው እያደረገው መጣ ማለት ነው አይደል? አዎ፣ በትክክል። ድርጊቱ ልክ እንደ ቪዲዮ ጌም ወይም በኮምፒውተር ስክሪን ላይ የሚደረግ ስሌት እየሆነ መጣ እኮ። ያ ነው እንግዲህ ትልቁ የስነ ልቦናና የቴክኖሎጂ መገናኛ ነጥብ። ርቀቱ በጨመረ ቁጥር ተጎጂው ሰው መሆን ይቀርጡ በኢላማ ጠቋሚ ላይ ያለ ነጥብ ብቻ ይሆናል። ይሄ ደግሞ በግልጽ ታየው አውሮፕላን በጦርነት ውስጥ ስራ ላይ ሲውል ነው። የአንደኛው ዓለም ጦርነት ጊዜ ማለት ነው። አዎ፣ ከዛ በፊት የነበረውን የጉድጓድ ውስጥ ውጊያ እናስታውስ። ወታደሮች በጭቃ ውስጥ ለወራት ተፋጠው እርስ በርስ እየተያዩ ይዋጉ ነበር። ነገር ግን የጦር አውሮፕላን ሲመጣ አብራሪው ከላይ በደመና ውስጥ ሆኖ ነው የሚበረው። ልክ ነሽ። ያንን የጭቃ ውስጥ ፍልሚያ ሙሉ በሙሉ ዘሎሎ ቦምቦች በቀጥታ ከተሞች ላይ፣ ፋብሪካዎች ላይ እና ወታደር ባልሆኑ ንጹሐን ዜጎች ላይ መውደቅ ጀመሩ።
ማለትም ጦርነቱ በወታደሮች መካከል የሚደረግ ፍልሚያ መሆኑ ቀርቶ የጅምላ ጥፋት ሆነ ማለት ነው። ይህ ቴክኖሎጂ እኮ ጦርነትን እጅግ ያልተመጣጠነ አድርጎታል። አዎ፣ ለዚህም ነው ምንጫችን ያንን የአልበርት አይንሽታይንን ታዋቂ ንግግር የሚያነሳው። የትኛውን ንግግር? ሦስተኛው የዓለም ጦርነት በምን አይነት መሳሪያ የሚካሄድ አላውቅም፣ ነገር ግን አራተኛው የዓለም ጦርነት በዱላና በድንጋይ ይሆናል። ኧረ በጣም የሚገርም አባባል ነው። አዎ፣ የጥፋት ቴክኖሎጂያችን ከቁጥጥር ውጭ ከሆነ መጨረሻው የሰውን ልጅ ስልጣኔ መልሶ ወደ ጥንቱ የድንጋይ ዘመን መመለስ መሆኑን በትክክል የሚያሳየው ነው። ነገር ግን ያው የቴክኖሎጂው እድገት በቦምብ ብቻ አላቆመም አይደል? ኃይልን ከአንድ ቦታ ወደ ሌላ ቦታ የማስተላለፉ የፊዚክስ ሙከራ ከፍንዳታ ወደ ኑክሌር መሳሪያዎች ሲሸጋገር የጥፋት ስሌቱን ከሺዎች ወደ ሚሊዮኖች አሳደገው። አዎ፣ በሚሊዮኖች። እዚህ ጋር ሁላችንም የምናውቀውን የሂሮሺማና ናጋሳኪ ታሪክ እናነሳለን። እንግዲህ እነዚህ የፊውዥን ቦምቦች ነበሩ። እስኪ ይህን የፊውዥን ሂደት በተጨባጭ እንዴት እንደሚሰራ ትንሽ ብታብራራለን። በጣም ጥሩ። ፊውዥን ማለት ያው መሰንጠቅ ማለት ነው። ዩሬኒየም ወይም ፕሉቶኒየም የሚባሉት ንጥረ ነገሮች እጅግ በጣም ከባድ እና ያልተረጋጉ አቶሞች አላቸው። ልክ ከመጠን በላይ እንደተወጠረ እና ሊበጠስ እንደደረሰ የላስቲክ ገመድ ልናስበው እንችላለን። ሳይንቲስቶች ይህንን አቶም በሌላ አነስተኛ ቀናጣ ሲመጡት አቶሙ ይሰነጠቃል። ይህ በሚሰነጠቅበት ጊዜ በውስጡ ታምቆ የነበረው አስፈሪ ኃይል ይለቀቃል። ማለትም ኃይሉ እዛ ውስጥ ነበረ ማለት ነው። አዎ፣ ምንጫችን እንደሚያብራራው የነዚህ የሂሮሺማ ቦምቦች ኃይል የሚለካው በኪሎቶን ነበር። ኪሎ ማለት እንግዲህ ሺህ ማለት ነው። ስለዚህ 1 ኪሎ ቶን ማለት 1000 ቶን የቲኤንቲ ፈንጂ ማለት ነው። ልክ ነሽ። እዚህ ጋር በመንገዳችን ላይ ቲኤንቲን የፈጠረው እኮ አልፍሬድ ኖቤል እንደሆነ እና የፈጠራው ውጤት ለጥፋት መዋሉ ስለጸጽቶ ከዛ ባገኘው ሀብት የሰላምና የሳይንስ ሽልማት የሆነውን የኖቤል ሽልማትን እንዳቋቋመ ምንጫችን ያስታውሰናል። አዎ፣ የራሱ ትልቅ የታሪክ አስቂኝ አጋጣሚ ነው በእውነት። ስለዚህ የመጀመሪያዎቹ አቶሚክ ቦምቦች 20,000 ቶን ዳይናማይት በአንድ ጊዜ የመፈንዳት ያህል አቅም ነበራችሁ ማለት ነው እኮ 20,000 ቶን። ይህን ማሰብ ራሱ ይዘደና ላየሽ። ግን ያ ገና ጅማሮው ነበር እንዴ? ገና ጅማሮው ነበር። አዎ፣ ሳይንሱ እዛ ላይ አልቆመም። ቀጥሎ የመጣው ሃይድሮጂን ቦምብ ነው። ይህ ቦምብ የሚሰራው በፊውዥን ማለትም በመሰንጠቅ ሳይሆን በፊውዥን ወይም በማዋሃድ ነው። ቆይ መሰንጠቅ ያንን ያህል ኃይል ካወጣ ማዋሃድ ደግሞ እንዴት የበለጠ ኃይል ያወጣል? እሽ፣ ፊውዥን ልክ ፀሐይ ኃይል የምታመነጭበት የተፈጥሮ መንገድ ነው። እጅግ በጣም ቀላል የሆኑትን የሃይድሮጅን አተሞች ወስዶ እርስ በርስ እንዲጋጩ እና እንዲዋሃዱ ማድረግ ነው። እንደዛ ነው እንዴም? አዎ፣ ልክ ሁለት እጅግ ኃይለኛ ማግኔቶች እርስ በርስ ከሚገፋፉትበት አቅጣጫ በከፍተኛ ጉልበት ገፍቶ አንድ ላይ እንደማጣበቅ አስቢው። እሺ፣ ይህን ለማድረግ መጀመሪያ ከፍተኛ ሙቀት ያስፈልጋል። ነገር ግን አንዴ ከተዋሃዱ በኋላ የሚለቁት ኃይል አቶምን ከመሰንጠቅ በብዙ ሺህ እጥፍ ይበልጣል። ለዚህም ነው የሃይድሮጅን ቦምብ ኃይል በኪሎቶን ሳይሆን በሚሊዮን ቶን ወይም በሜጋቶን የሚለካው። ኧረ ይህ እኮ አእምሮ ከሚችለው በላይ ነው። አሁን ባለንበት ዘመን ደግሞ ያው አህጉር አቋራጭ ባሊስቲክ ሚሳይሎች አሉ። እነዚህ ሚሳይሎች ሲተኮሱ ከምድር ከባቢ አየር ወጥተው በመጓዝ በህዋ ውስጥ አቋርጠው በመጨረሻም በዓለም ሌላኛው ጫፍ ወዳለ ኢላማቸው ይወርዳሉ። በደቂቃዎች ውስጥ። በሌላ አነጋገር እኮ አንድ ሰው ምቹ ወንበሩ ላይ ተቀምጦ የኮምፒውተር ቁልፍ በመጫን በዓለም ሌላኛው ጫፍ ያሉ በሚሊዮን የሚቆጠሩ ሰዎችን በደቂቃዎች ውስጥ ሊያጠፋ የሚችልበት ደረጃ ላይ ደርሰናል። ልክ ነሽ። ይህ ሁኔታ ደግሞ የዓለምን ደህንነት ያንን ቁልፍ በሚቆጣጠሩት ጥቂት ሰዎች የጤነኛ አእምሮ ላይ ጥገኛ እንዲሆን አድርጎታል። እሱማ ያው አደገኛው ነገር እሱ ነው። የሰው ልጅ የተለያየ የስነ ልቦና አወቃቀር እንዳለው ስናስብ ሁሉም ሰው በማንኛውም ሰዓት የዓለምን ጤንነት እና ደህንነት ማዕከል ያደረገ ምክንያታዊ ውሳኔ የመስጠት አቅም አለው ብሎ ማሰብ ይከብዳል። መግቢያችን ላይ ያነሳነው የዳይኖሶሮች ታሪክ የሚመጣው እዚህ ጋር ነው። እንግዲህ በ1980ዎቹ አካባቢ ይህንኑ የኑክሌር ስጋት ተከትሎ ማድ የሚባል እጅግ አደገኛ ጽንሰ ሐሳብ መጣ። ማድ የሚለው የእንግሊዝኛ ምህጻረ ቃል ራሱ ሲተረጎም እብደት የሚል ትርጉም አለው። ስሌቱ ምንድን ነው መሰለሽ? እሺ፣
አንደኛው ሀገር ኑክሌር ቢተኩስ ያ ሚሳይል አየር ላይ ያለ እና ኢላማው ላይ ከመድረሱ በፊት ጥቃት የተሰነዘረበት ሀገር የራሱን ኑክሌር መልሶ ይተኩሳል። ማለትም አጸፋውን ይመልሳል። ልክ ነሽ። መጨረሻውም አሸናፊ የሌለበት የሁለቱም ወገን መጥፋት ይሆናል የሚል አስፈሪ ስሌት ነው። ይህኑ ተከትሎ ነው እንግዲህ የሳይንስ ሊቃውንት አንድ ስሌት የሰሩት የኑክሌር ክረምት የሚባለውን። ዓለም አቀፍ የኑክሌር ጦርነት ቢነሳ ምን ይፈጠራል ብለው ኮምፒውተሮቻቸውን አስጠየቁ። ኮምፒውተሮቹም አስገራሚ ውጤት አወጡ። ምን አይነት ውጤት? የሚፈጠረው እጅግ ግዙፍ እሳት ከተሞችን፣ እጽዋትን እና ደኖችን በማቃጠል በሚሊዮን ቶን የሚቆጠር ጢስ እና አመድ ወደ ከባቢ አየር ይልቃል። ይህ ጥቁር አመድ ደግሞ የፀሐይን ብርሃን ከምድር ላይ ሙሉ በሙሉ ይጋርዳል። ምድር በጨለማ ትዋጣለች። የአየር ንብረቱ በከፍተኛ ደረጃ ይቀዘቅዛል። በፀሐይ ብርሃን የሚኖሩ እጽዋት ይሞታሉ። እነሱን የሚመገቡ እንስሳት ይሞታሉ። እና በመጨረሻም የሰው ልጅ በረሃ ያልቃል። አዎ፣ በትክክል። እዚህ ላይ ግን ምንጫችን አንድ ትልቅ ግድፈት በስሌት ውስጥ እንደነበረ ያሳያል። የኑክሌር ክረምቱ ስሌት የተሰራው የኑክሌር ቦምቦቹ በምድር ላይ በሁሉም ቦታ እኩል ይሰራጫሉ በሚል ግምት ነበር። አየሽ? አዎ፣ ማለትም በእኩል ርቀት ይወድቃሉ ብለው አስቦ። አዎ። በተጨባጭ ግን ጦርነት ሲነሳ ቦምቦቹ የሚያነጣጥሩት ዋና ዋና ከተሞች፣ የኢንዱስትሪ ማዕከላት እና የጠላት የሚሳይል ማከማቻዎች ስለሆነ አመዱ በዓለም ላይ እኩል ሊሰራ ይችላል። ልክ ነህ። ነገር ግን ይህ የመጀመሪያው ስሌት ሙሉ በሙሉ ትክክል ባይሆንም ያ ጥናት አንድ ትልቅ ሳይንሳዊ ግኝት ፈጥሯል። ይህም የረጅም ጊዜ የአየር ንብረት ሞዴሊንግ የሚባለው ሳይንስ ነው። ይህ ነው እንግዲህ ሳይንስ የራሱ የሆነ አስገራሚ መንገድ አለው የሚያስብለው። አንዱን ጥያቄ እሱንም የሰውን ልጅ የጥፋት ጥያቄ ለመመለስ ሲሞክር ያልተጠበቀ ሌላ እውነትን ሊያጋልጥ መቻሉ። በትክክል ማለቴ ሳይንቲስቶቹ ይህንን የተራቀቀ የአየር ንብረት ስሌት ኮምፒውተር በመጠቀም ወደ ኋላ ተመልሰው ታሪክን ሲመረመሩ ከ65 ሚሊዮን ዓመታት በፊት ዳይኖሰሮችን ያቀፋቸው ምን እንደሆነ በእርግጠኝነት ማወቅ ቻሉ። ያ የሜክሲኮ አስትሮይድ ማለት ነው። አዎ፣ የሜክሲኮን ዩካታን አካባቢ የመታው የኤቨረስት ተራራን የሚያክል ግዙፍ አስትሮይድ መሆኑን ተረዱ። ያ አስትሮይድ ምድርን ሲመታ የፈጠረው እጅግ ከፍተኛ የሆነ አቡራ እና አመድ ልክ እንደ ኑክሌር ክረምቱ ምድርን በማጨለም እጽዋትን በማድረግ 70 በመቶ የሚሆኑትን የህይወት ዝርያዎች 70 በመቶ። ዋው! አዎ፣ ዳይኖሶሮችን ጨምሮ እንዳጠፋ በሳይንስ ተረጋገጠ። የዓለምን መጨረሻ የሚያሰላው ዘመናዊ ጥናት የጥንቱን የህይወት መጥፋት ምስጢር መፍታቱ እኮ ልክ እንደ አንድ ድንገተኛ የላቦራቶሪ አጋጣሚ ነው። ግን እዚህ ጋር አንድ መረሳት የሌለበት ጠንካራ ያለ ነጥብ እናንሳ። እሺ። ይህን ሁሉ ቴክኖሎጂ፣ ይህን ሁሉ የጥፋት ስሌት የፈጠሩት ማን ናቸው? ሳይንቲስቶች ናቸው አይደል? የሳይንስ ዋና ዓላማ እውነትን መፈለግና ተፈጥሮን መረዳት ሆኖ ሳለ ውጤቱ ግን ለጅምላ ጥፋት መዋሉን ስናይ ሳይንቲስቶች በዚህ ሂደት ውስጥ አላቸው ተጠያቂነት ምን ያህል ነው? ይህ እጅግ ፈታኝ ጥያቄ ነው። ማለቴ አንድ ሳይንቲስት የፈጠረው ውጤቱ በፖለቲከኞች እጅ ወድቆ ለጥፋት እንደማይውል እንዴት እርግጠኛ ሊሆን ይችላል? ምንጫችን በግልጽ እንደሚያስቀምጠው የሳይንቲስቶችን ታሪክ ብንመረምር ሁልጊዜም በጦርነት ውስጥ ማይነጠል ተሳትፎ አላቸው። መንግስታት ለጦርነት ሲዘጋጁ መጀመሪያ የሚያንኳኩቱ የሳይንቲስቶችና የመሐንዲሶችን በር ነው። እውነት ነው። ኬሚካላዊ የጦር መሳሪያ ሲፈልጉ ወደ ኬሚስቱ ይሄዳሉ። የባዮሎጂካል ጦርነት ሲያስቡ ወደ ባዮሎጂስቱ ያመራሉ። የቦታ ተቋሚና የጠላትን እንቅስቃሴ በምስል ለማየት ሲፈልጉ ደግሞ ወደ አስትሮፊዚሲስቱ ይሄዳሉ። ምክንያቱም ቅድም እንዳልነው ማንኛውም ወታደራዊ ውጊያ በመሰረቱ የፊዚክስ ህግጋትን የመተግበር ጉዳይ ነው እኮ። ጦርነት እዚህ ያለኝን ኃይል ወደዚያኛው ቦታ ማድረስ ነው እኮ። አዎ፣ ማድረስ ነው። እስኪ ይህን ኃይል የማስተላለፍ ሂደት ወደ ቀላሉ የቀስት ምሳሌ ተመልሰን እንየው። ቀስቱን ስናነሳ እና ገመዱን ወደ ኋላ ስንሰበው የሰውነታችንን ጉልበት ወደ ቀስቱ ገመድ እያስተላለፍን ነው። ያ ተስቦ የተያዘው ገመድ ውስጥ የታመቀ ኃይል ይፈጠራል። እሺ። ገመዱን ልክ እንደለቀቅነው ያ የታመቀ ኃይል ወደ የእንቅስቃሴ ኃይል ይቀየራል። ይህ ኃይል ቀስቱን በአየር ላይ እያበረረ ይወስድና በመጨረሻም ኢላማው ላይ ሲያርፍ ያ የእንቅስቃሴ ኃይል ወደ መበሳትና ማፍረስ ኃይል ይለወጣል። ልክ ነህ። ጥይትም እኮ እንደዚሁ ነው። አዎ፣ ጠመንጃም ቢሆን ተመሳሳይ ነው።
በባሩድ ውስጥ ያለውን የኬሚካል ኃይል በማፈንዳት ጥይቱን በከፍተኛ ፍጥነት ወደፊት የሚገፋ የእንቅስቃሴ ኃይል መፍጠር ነው። ስለዚህ ያለ ሳይንስና ቴክኖሎጂ ብዝብዛ የሚደረግ ጦርነት የለም ማለት ነው። ነገር ግን ፊዚክስ ራሱ ቀስቱን አይስብም አይደል? ፊዚክስ ራሱ የኒውክሌር ቁልፉን አይጫንም። ያንን የሚያደርገው የሰው ልጅ አእምሮ ነው። አዎ የሰው ልጅ ነው። እና ከጦርነቱ ፊዚክስ ወደ ጦርነቱ ስነ ልቦና ስንገባ ሰዎች ለምን ወደ ጦርነት ይገባሉ የሚለው ዋናው ጥያቄ ይሆናል። በትክክል የችግሩ ምንጭ እሱ ነው። ምንጫችንም ባለቤት ይህንን ለማስረዳት የራሱን የልጅነት ጊዜ ያነሳል። ያደገው በ60ዎችና 70ዎቹ አሜሪካ ውስጥ የቪየትናም ጦርነት በነበረበት ወቅት በመሆኑ በልጅነት አእምሮ ጦርነት መጥፎ ነው፣ አጥፊ ነው የሚል ጽኑ እሳቤ ነበረው። ያጋጥማል ያው። ነገር ግን በሌላ በኩል ከተማ ውስጥ ሲዘዋወር የጦር ጀግኖች ሐውልቶችን ያያል። ብሔራዊ በዓላት ጦርነትን ሲያከብሩ፣ ጀግነት ሲወደስ ይታዘባል። ያ ትልቅ ተቃራኒ ነው እኮ። ጦርነት አጥፊ እና መጥፎ ከሆነ ለምን በመታሰቢያ ሐውልቶች ይከበራል? ለምን በጀግንነት ይወደሳል? እርግጥ ነው አንዳንዴ እንደ አዶልፍ ሂትለር ያሉ መላውን ስልጣኔ አደጋ ላይ የሚጥሉ እጅግ ክፉ ኃይሎችን ለመዋጋት ጦርነት አስገዳጅ ይሆናል ብሎ ያምናል ምንጫችን። ራሳችንን ለመከላከል ስንል ኃይል መጠቀም ሊኖርብን ይችላል። እውነት ነው። ነገር ግን በመጨረሻ ታሪክን የሚጽፈው እና እኔ ልክ ነበርኩ የሚለው አሸናፊ ወገን ነው። ጉልበተኛው ልክ የመሆን መብት አለው እንደሚባለው ማለት ነው። አዎ። እናም የሰው ልጅ መሳሪያ ሲያነሳ የሚሰማውን የውሸት ደህንነት ለማሳየት ምንጫችን አንድ አስቂኝ ግን ጥልቅ የሆነ ስዕላዊ መግለጫ ይጠቅሳል። በስዕሉ ላይ ሁለት ሰዎች ቀስታቸውን አጠንቅረው ተሳስበው ፊት ለፊት ተፋጠዋሉ። እሺ። አንዳቸውም ቀስቱን ማውረድ አይፈልጉም። እናም ሁሎቸውም በውስጣቸው ምን ብለው ያስባሉ መሰለሽ? ብለው ቀስቱን አጥብቄ በሳብኩት ቁጥር የበለጠ ደህንነት ይሰማኛል ብለው ያስባሉ። እረ ይሄ እኮ የዓለምን የጦር መሳሪያ ውድድር በአንድ ስዕል የሚያሳይ ነው። ኑክሌር በአካማቸው ቁጥር ደህንነት ይሰማኛል ማለት ነው። ግን ይህ ፍርሃት የተሞላበት የጦርነት ስነ ልቦና ሳይንቲስቶች ዓለምን ከሚረዱበት መንገድ ጋር እንዴት ይነጻጸራል? የሳይንስ ማህበረሰቡ ከዚህ የተለያየ ችግር አፈታት ዘዴ ያለው ወይ? ይህ እጅግ በጣም የሚገርመው የትንታኔው ክፍል ነው። የሳይንሳዊ አስተሳሰብ እና የፖለቲካዊ ወይም የእምነት አስተሳሰብ መዋቅራዊ ልዩነት ነው። አየሽ፣ ሳይንቲስቶች በአንድ ጉዳይ ላይ ሲጋጩ ወይም ሐሳብ ሲለያያቸው ምን ያደርጋሉ? በእርግጥ በስሜት ሊከራከሩ ይችላሉ። ነገር ግን በመጨረሻ መፍትሄያቸው ምንድን ነው? አንዱ ሌላውን በኃይል ለማሳመን አይሞክርም። አዎ፣ መረጃ ነው የሚፈልጉት። ልክ ነሽ። ተጨማሪ መረጃ ያስፈልገናል ነው የሚባባሉት። ወደ ላቦራቶሪው ይመለሳሉ፣ ሙከራ ያደርጋሉ። መረጃው ሲመጣ እውነታውን ተቀብለው ይሳማሙና አብሮ ቢራ ጠጥቶ ወደ ቀጣዩ ጥናት ይሻገራሉ። ፖለቲከኞችና የጽኑ እምነት ስርዓቶችስ? እንደሱ ሲጋጩ እውነታውን የሚያረጋግጥ ተጨባጭ መረጃ ስለሌላቸው ወይም ማቅረብ ስለማይችሉ የራሳቸውን እምነት በሌላው ላይ ለመጫን ብቸኛው መንገዳቸው ማስገደድ ነው። ማስገደድ? አዎ፣ ኃይልንና ብሎም ጦርነትን ይጠቀማሉ። ምክንያቱም እምነት በላቦራቶሪው የሚፈተን አይደለም። እዚህ ላይ ግን አንድ ሞጋች ሐሳብ ላንሳ። መረጃ የሌለው እምነት በቀላሉ ወደ ጥቃት ሊለወጥ እንደሚችል ብንረዳም የሰው ልጅ ለተጨባጭ መረጃ ብቻ ሳይሆን ለረቂቅ ሐሳቦችም ዋጋ ይሰጣል። ለምሳሌ ነፃነት፣ ፍትህ፣ ክብር የሚባሉት ነገሮች ረቂቅ ናቸው አይደል? በላቦራቶሪ አይለኩም። አዎ አይለኩም። ነገር ግን ዋጋ ሊከፈልላቸው የሚገቡ አይደለም ወይ? ሰዎች ለሚያምኑበት ረቂቅ ዓላማ ሕይወታቸውን ለመስጠት ፈቃደኛ መሆናቸው የሰው ልጅን ከሌሎች እንስሳት የሚለየው የላቀ ተፈጥሮ አያሳይም? ያ የብዙ ፍልስፍናዎች መከራከሪያ ነው። ነገር ግን ምንጫችን ወደ መሬት ወርዶ ሲያየው ያ ረቂቅ ነገር የቱንም ያህል ክቡር ቢመስልም ጦርነት መጀመሪያ ላይ ክቡር፣ ንጹሕና ጀግንነት የተሞላበት ይመስላል። በመጨረሻ ግን እውነቱ ይገለጣል። እውነቱ ምንድን ነው? የሟቾች አስከሬን በከረጢት መምጣት ሲጀመር ነው። በተለይም ውሳኔውን የወሰኑት መሪዎች በምቾት ተቀምጦ ምስኪን ወታደሮችና የጦርነቱ ምንም አካል ያልሆኑ ንጹሐን ዜጎች ሰለባ ሲሆኑ የነጻነትና የክብር ወሬ ትርጉም ያጣል። ለዚህም ነው የወደፊቱ የአገር ጥንካሬ በስንት ወታደር ብዛት ወይም በሚሳይል ብዛት መለካት እንደሌለበት የሚታመነው። እሱማ ትክክል ነው።
የፔንታጎን መከላከያ ኢኖቬሽን ቦርድ ጭምር የወደፊቱ ጥንካሬ በስሌት እና በስትራቴጂ ብልሃር ላይ የተመሰረተ እንደሚሆን የሚያስበው ለዚህ ነው። ታዲያ ይህ ሁሉ ትንታኔ ወዴት ነው የሚወስደን? ይህን ያህል የጥፋት ቴክኖሎጂ፣ ይህን ያህል ርቀት እና ኃይልን በቀላሉ የማስተላለፍ ፊዚክስ ባለባት ዓለም የሰው ልጅ መጻኢ ዕድል ምን ሊሆን ነው? በዛሬው ዳሰሳችን መጨረሻ ላይ ምንጫችን አንድ አስገራሚ መላምት ያስቀምጣል። ስለ ዩፎዎች ወይም ስለማይታወቁ የህዋ በረራዎች ምርመራ ያነሳል። አዎ፣ ምንጫችን እንደ ሳይንቲስት ለሱ ሁሉም በህዋ ላይ የሚታዩ ነገሮች ሊባራሩ የሚችሉ የተፈጥሮ ወይም የሰው ሰራሽ ክስተቶች እንደሆኑ ያምናል። ነገር ግን አንድ አስገራሚ የሐሳብ ሙከራ ያቀርባል። ምናልባት ከምድር ውጭ የሆነ የጋራ ጠላት ቢመጣስ ይላል። በ1980ዎች የዩናይትድ ስቴትስ ፕሬዝደንት ሮናልድ ሬገን በተባበሩት መንግስታት ያደረጉትን ታዋቂ ንግግር ይጠቅሳል። ያ ንግግር በጣም የሚገርም ነው እኮ። ሬገን ያሉት የሰው ልጅ ከህዋ የሚመጣ የጋራ ጠላት ቢገጥመው ኖሮ ምድራዊ ልዩነቶቻችንን ሁሉ ትተን እንዴት በአንድነት እንቆም ነበር የሚል ነው። ይህ የሚያሳየው የሰው ልጅ በሰላም አብሮ ለመኖር እና የራሱን ጠላትነት ለማቆም የግድ አንድ ሌላ የጋራ ጠላት ሊያስፈልገው እንደሚችል ነው። ልክ ነሽ። ጦርነትና ግጭት አብዛኛውን ጊዜ በመረጃ ላይ ሳይሆን በስሜት፣ በፍርሃት እና በእምነት ላይ የተመሰረቱ መሆናቸውን ከተረዳን በየዕለቱ የምንሰማቸውን የፖለቲካና የግጭት መረጃዎች በሳይንሳዊ እና ምክንያታዊ አእምሮ መመዘን እጅግ አስፈላጊ መሆኑን እንገነዘባለን። ይህ ትልቅ ማጠቃለያ ነው። ነገር ግን ውይይታችንን ከመቋጨታችን በፊት እኔ አንድ ቀስቃሽ ጥያቄ ላንሳ። እሺ። የሰው ልጅን አንድ ለማድረግ የውስጥ ልዩነቶቻችንን ወደ ጎን ትተን እንድንተባበር ከምድር ውጭ የሆነ የጋራ ጠላት በእርግጥ የሚያስፈልገን ከሆነ ያ የህዋ ጠላት መቼም ቢሆን ባይመጣስ? ዋው! ከባድ ያለ ጥያቄ ነው። አዎ፣ እኛ ራሳችን የራሳችን ታላቅ ጠላት ከመሆን አልፈን የሳይንስ ሊቃውንት የተፈጥሮን ምስጢር ለመፍታት የሚጠቀሙበትን ያንን አስደናቂ ትብብርና መረጃን መሰረት ያደረገ ውይይት ወደ ማህበራዊና ፖለቲካዊ ህይወታችን አምጥተን ዘላቂ ሰላምን መፍጠር የምንችልበት የዝግመተ ለውጥ ደረጃ ላይ እንደርስ ይሆን? ያው እውነትም የሰው ልጅን የህልውና አቅጣጫ የወስን ጥያቄ ነው። መግቢያችን ላይ እንዳልነው ጦርነት ኃይል ከአንድ ቦታ ወደ ሌላ ቦታ የማስተላለፍ ንጹህ የፊዚክስ ህግ ከሆነ ያንን ኃይል ወደ ጥፋትና ወደ ግድያ ሳይሆን ዓለምን ወደሚያስተሳስር የግንኙነት ኃይል የመቀየር ምርጫ ያለው በራሱ በሰው ልጆች። የዛሬው የጥልቅ ዳሰሳ ዝግጅታችን በዚህ ይጠናቀቃል። ሁልጊዜም በምትሰሟቸው መረጃዎች ላይ ጥያቄ ማንሳትን፣ በአዲስ እይታ መመርመርንና አዳዲስ ነገሮችን መማርን እንድትቀጥሉ እናበረታታለን።